Naasittoonni namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantii keenya ni tuqaba saniif. Kan keessan sooti kan keenyas waan duraa tokko barachuudhaan dhufnaan na ta'u. Masgiida tokko na deemnu. Masgiida na deemnu. Okay, deem. Itti fufi. Inna masgiida deemnu masgiida kan keenyatti kan nu dhaggeeffan waanuma imaamni keenya nutti himudha malee waa'ee keessanii tokko wanti nu qodanne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha gaa. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawbaa ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisne. Maal dhare baradhee kan jette maal badarte dhare? Dhagaa jirra akkuma amma dubbataa jirra. Kanumatti dhageessi. Okay. Akkuma beekamtii asiin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 koyedha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru. Maaf sobdaa ustaazonni keeti bar yeroo hunda waa'ee kiristaanaa dubbatu bar. Haala kamitti hin dubbatan? Hin dubbatanii? Dubbatanii akkas hin jiran. Nama waan akkamii amantii kan kee akkamii jedhee nama gaafatee jedhee. Fakkeenya gootee Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyyan. Okay, inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Okay, mee dubbisi ka ayat surat Tawbaa ayat 29 naa dubbisime. Naa dubbisa. Kiristaana andee baasin awtaadasi. 9 አንድ ያውጣለት። ኦኬ ዱብስሜ ኦኬ nagaa annasit nageenya dubbisa. Kun ወደ dubbisuu dandeesse gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። እኔስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልኝ እያላችሁ ያላችሁት? እኛ ስለ እናንተ አንማርም፣ እናንተ ስለኛ የምታስተምሩት አለ። ኦኬ ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ኦኬ ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አይደል እንዴ አልኩት። ነብዩ አዎ አለ። ስለ ነብይ ደግሞ ስለኛ አውርቷል፣ እኛን ሰድቦናል፣ ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም አላህ ይንቀሳቀሳል ብለህ ታምናለህ? እሱን ከመጠየቅ በፊት የቅድም አንቀጽ ታወጣልኝ እና እዚያ ጥያቄ ላንሳለህ። የምናል ከአባቱ አጠገብ ምናምን ብሎ ቅድም ስተማመሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ። ኦኬ ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው፣ ጥላቻ አዘል ሳይሆን መናገር ያለበት። ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለበት። ኦኬ ክፈትልን። እሺ ቡሃሪ ወደዛ ትጠይቃለህ። ቡሃሪ 7536 ነው። እንደ ክፈትልን። እኛ ጥያቄ አለኝ። ምንድን ነው? ቆይ ትጠይቃለህ። የሱስ ጋፈ ደቼ ትርፉ ናኖ ከምረት ከኔ ገድቡ ኦኬ እሺ የሱስ ወይ ኢሳ
eessarratti ቤተልሔም uummata naannoo kan irratti kan inni dhufe qofate barsiisuu yemmuu eegale. ኦኬሽ ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ወዴት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘ አብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ አንበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለከው ሰማኝ ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ፣ ቶፒክ ላይ ግባ። ቅድሚያ እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን ማኛ ጎበዝ እንኳን አሳየን። ፈጣሪ መሆኑን እዛው ሌላው መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን ፈጣሪ አላል። አሁን ቶፒክ ላይ ግባ። ፍጡር መሆኑን እዚያ ያሳያል። ኢየሱስ ፕሊስ አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚል አለም። ቶፒካችን ሯጩን አላ ከቀነኒሳና ካላ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብብ አዲስ ቶፒኩን አልሰማም። መጠየቅ እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው። የጭራሽ ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ከዛ ጥያቄ ልመልስልህ ነው። ይቅራ አምላክ ከኃይሌና ከቀነኒሳ እንደማይሻል እኮ እያሳየው ነው። አንብብ ቅድሚያ። የምን ያክል የዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። አይሽ እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል። ለሯጩ አብላል ቶፒኩን አብራ። ጥያቄ ካለ ቀበዳለሁ እኮ ጥያቄ እኮ ልመልስልህ ዝግጁ አይደለህም። ታንኮ እሺ ከሰሩ ምንድን ነው ከኋላ ያሉ ጀማዎች እኮ ናቸው እንደሚዘውሩ። አንተ ደግሞ ዘዴ ይቀጥል። እንኳን ደህና መጣ። እሺ ጠይቁኝ። እንኳን ደህና መጣ። መልካም አለ እና ያለው ብለህ ነው የምታምነው? አርሽ ላይ አርሽ የቱ ጋር ነው የሚገኘው? ሰማያት በላይ ነው። ኦኬ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማን ነው የሚመጣው? አላህ ይመጣል የሚባልበት አሳየኝ። እሺ ክፈተው እስኪ ክርስቲያን፣ እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ አረብኛ ይሆንልህ እንግሊዝኛው? አማርኛ ኦኬ አንዴ ኢንተርፕሬት እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንበው አንብብ። አንብብ ጄ አትሰማም? ክርስቲያን እያየው ነው። አታስምርበት ክርስቲያን አታስምርበት።
እሺ አነበብከው? ጄ ይሰማል? ዝም ከምል እኔስ አላህ ከአርሽ በላይ ነው ብለኸኛል አይደል? ይሰማል። ኦኬ አላህ ከአርሽ በላይ ነው ብለኸኛል አይደል? ኦኬ እየሮጠ የሚመጣው እንዴት ነው? አላህ ከአርሽ በላይ ቢሆንም የትኛውን ቦታ እየሮጠ የሚመጣው ማለት ራሱ እየሮጠ አይመጣም። ጭንቅላቱ ነው እየሮጠ፣ እግሩ ነው እየሮጠ የሚመጣው። ታዲያ ምን እሺ አይመጣም። የመሐመድ ጌታ ማን ነው? አይመጣም። የመሐመድ ጌታ ማን ነው? የሚሰራውን ያውቃል ባለበት። የመሐመድ ጌታ ማን ነው? እየሮጥኩ እመጣለሁ አለ። ታዲያ ምን ታደርገዋለህ? ምን እየሮጥኩ እመጣለሁ አለ? ምን እኮ እየሮጥኩ እመጣለሁ አለ። አላህ ነው። አላህ የትም ቦታ አለ። ኦኬ ቅድም ደግሞ ከአርሽ በላይ ነበር ያለው አልከኝ። አሁን ደግሞ የትም ቦታ አዳልከኝ። ሁለቱ አይጋጭም። የትም ቦታ አለ እኮ አላህ አለ የትም። ኦኬ ክርስቲያን፣ እሺ ስልክህን አስተካክል። አርሽ የትም ቦታ ቢኖርም ያውቃል። የትም ቦታውን ያውቃል። የትም ቦታ የሚሰራውን የትም ቦታ ያውቃል። እኔ አቅም መች ወጣኝ ወንድማችን? አቅም ጠይቄያለሁ። አቅም ብያለሁ። አቅም ሚል ጥያቄ ጠይቄያለሁ ወንድማችን። የትም ቦታ ያውቃል እኮ ነው እኮ። አቅም እኔ አልጠየቅኩህም እኮ። ከአርሽ በላይ ነው ያለው አልከኝ አይደለ? ከአርሽ በላይ ያለው አላህ ደግሞ የሌሊት 1/3 ሲቀር ወደ ቅርቢት ሰማይ እንደሚመጣ ይናገራል። አንድ በል። የአረፋ ዕለት ደግሞ ወደ እናንተ ቅርብ ሆኖ እንደሚመጣ ይናገራል። 2 በል። በሩጫም እየሮጠ እንደሚመጣ ይናገራል። 3 በል። እንዴት ታደርገዋለህ ይህንን ነገር? እንዴት ታስማማዋለህ? በባህሪ የት ነው ያለው ብለህ ነው? በአካል የት ነው ያለው ብለህ ነው የምታምነው አንተ? ቆይ አሁን ከአርሽ በላይ ወይንስ ሁሉም ቦታ? ምን ነው ጨነቀ እንዴ? ቀላል ጥያቄ እኮ ነው። ቀላል ጥያቄ ነው። እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው እናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱለት። ምንድን ነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስህ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት አስቸጋሪ ነው። ቡሃሪ 75:36 ላይ ቡሃሪ 75:36 ላይ ያለልን 75:36 ቡሃሪ 75:36 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ። እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁት። አውቃለሁ።
ኦኬ ካወቀው መልሱንም ታውቃለህ ማለት ነው። ጉድ ስለምታውቀው ነው ሐዲስንም የጠየቀኝ ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድን ነው? መልሱ ምንድን ነው? እሺ የኔውን ተቀበልሽ። አይ መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩም፣ ምክንያቱም አውቀዋለሁ ስላልክ አስቀድሜ አውቀዋለሁ ስላልክ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ አሁን መጀመሪያ አውቃለሁ አሁንም አወቅኩ። ምንድን ነው ያሳየው መልስ? አሁን ያሳየው አላህ አሯጭ መሆኑን ነው። አላህ ሯጭ አይደለም። የቲም ቦታ አለ አላህ ከአርሺ በላይ ነው፣ ግን የቲም የሚሰራውን ያውቃል። እኔ ያውቃል አያውቅም አልጠየቅኩም። እሺ የሚሮጠው ከአርሹ በላይ ነው ከአርሹ በታች ነው? እሱ እንጂ በላይ ነው በታች ነው እንደውም ካለ ያሳይ። የሚሮጠው የት ነው? እሺ ቅርቢቱ ሰማይ ከአርሽ በላይ ነው ከአርሽ በታች ነው? ማን ሮጠው? አላህ የሚሮጠው ወዴት ነው? ወደ ፍጡራኑ የሚሮጥ ከሆነ ፍጡራኑ ከአርሽ በላይ ነው እንዲ ያሉት? እሱን አላውቅም። ታዲያ ሳታውቅ እንዴት ነው? እሱ አውቀዋለሁ ቅድም ያልከኝ ለምንድን ነው አውቃለሁ ብለህ የምትዋሸው? ጥያቄን ተቀበል። ስላላ እስኪ የምታውቀውን እስኪ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስኪ ስላላ 3 ደቂቃ አውራ እስኪ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥላል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ቀጥል ቀጥል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ከምንም ስለማታውቁ እኮ ነው። ችግር የለም። እኔ ለእኔ ይሄ ይበቃኛል። ቀጥል እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይቅ ያ የለም። ለዚህ ናቸው የሚያወራ ነገር የለም። ያ ሉክ ዘሆል የሚያውቋት ሱረቱ ኢኽላስ ላይ ያለችውን ቷንሸም ደዋታል። በል እርሱ አንዱ ነው፣ አልወለደም አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺም በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም ያውቋት እቺን ጥቅስ ነው። ከዛ ውጪ ዜሮ የለው። ከዛ አንተ ጋር ይመጣና እንዲቴል እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ? የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ ከዛ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይሆናል። በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄ ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ የንግስ ክርስቲያን ሊሆን ይችላል። ከንግስ ያላለፈ ዝም ብሎ ሄዶ የሚመለስ ንግስ ላይ ከዛ ማአት ጥያቄ ይጫንበታል። አስቀድሞ መሰረታዊ ትምህርት ስላልተማረ ክርስትናው ቤዝመንት ስለሌለው እነኛን ጥያቄዎች መመለስ ስላልቻለ ክርስትና መልስ የሌለው ይመስለውና ክርስትናው ስህተት ይመስለውና በእነኛ ጥያቄው ተወዛግቦ ወደ እነሱ ሊሄድ ይችላል። እነሱ እስከሄደ በኋላ ግን ሲያውቀው ይወጣል። የራሳቸውን ሰው ደግሞ ከእስልምና እንዳይወጣ
ያደረጉበት መንገድ ምንድነው? እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ማአት ጥያቄዎች የሚጻፉት መጽሐፍቶችም ዘሆል እንደዛ ናቸው። እንዴት የሚሉ ማለት ነው። ከዛ ዘሆል የሚገቡትንም ልጆች እዩዋቸው። ጥያቄያቸው ዘሆል ክርስትና ላይ ነው። እንዴት አምላክ እንደዚህ ይሆናል? እንዴት እንደዚህ ይሆናል የሚል ነው። የራሳቸው ላይስ ነው ያለው። ስለ አምላክ አውራ ሲባል 5 ደቂቃ ባለፈው አንዷን ሰጥቻት አይታችኋል። 5 ደቂቃ አውሪ፣ እኔ ስለ አምላክሽ 5 ደቂቃ ካወራሽ ንጽጽር አቆማለሁ ብያት 1 ደቂቃ ማውራት አልቻለችም። ሞከረች፣ 1 ደቂቃም አልቻለች። ቀጥታ የገባችው ምንድነው? ወደ ክርስትናው መሳደብ ነው የገባው። በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በጣም ያሳፍረው። ጥያቄ ቀይ ጨርሴ ወደ ክርስትና አስመልሰኝ። ትጠይቃለህ? ብላ ቤተክርስቲያን ስለምታስተምር መለኮት ከሆነ ፈለገ ብለው ይጠይቃሉ። ለዘመናት ለብዙ ጊዜ ማለት ነው። ለዚህ ግብረ መልስ ሰውን ለማዳን ብለው አንዳንዶቹ መልስ ይሰጧቸዋል። ሰውን ለማዳን ከሆነ በዚያው ባለበት አያድነውም ወይ? ከሰማይ መውረድ፣ ከድንግል መወለድ፣ ይባስ ብሎ መሞት፣ መቀበር፣ ከዚያ መነሳት ለምን አስፈለገ የሚል ጥያቄ ያነሳሉ። በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም። በላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም እጽዋን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፋው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባህረ ኤርትራን እንዳሻገረ አዳምና ልጆቹን ባህረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም። ተፈጥሮ መልአክ ስለሆነ አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በስጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በስጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን እንደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በስጋ ተዋህዶ በተዋህዶተ ስጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነፃነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባህሪ የሰብን ወይም የሰውን ባህሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባህሪ ተገለጸ። ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው
ለእኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ተመልሻለሁ። ግሩም። ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱና አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር ከምድር በታች ያለው ውሃ፣ ከውሃ በታች ያለው እሳት፣ ከእሳት በታች ያለው ነፋስ፣ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ፣ እንደ ወርቅ ቢሉ አንከብሎ፣ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምልዓተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው። የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ከአርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱና አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለመበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና፣ ርቱ የሆነ ብያኔ መስጠት፣ እሱ የስነሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃሉ ተሰማለን። ኦኬ፣ በደንብ ተመራችሁበታል ብዬ ተስፋ አድርጋለሁ። መልካም። አሁን ደግሞ ሙስሊሞች እናንተን እንዴት ነው እሱ የወረደው? እንዴት ነው የተገለጸው? አይምን የሚመጣው እሱን እናንተ ደግሞ አስረዱን። መሐመድ እባክህ ዲያቆን እንደሱ አይጻፍም። ተው፣ አማርኛውን አታበላሽ። አይናው ዲያቆን መሆን ፍላጎት ህልሙ ካለ ና ተማር፣ ዲያቆን ትሆናለህ። ፋሲል አህመድ ማግለው ፈይሰል ነው። ፈይሰል ሰማለሁ። የአህመድ ልጅ ኧረ ተው። ፈይሰል ሀቢብ ሚዩት አድርገህ በቃ። ፈይሰል ተኝቶ እየተገባበጠ ነው። ፈይሰል ሀቢብ ይሰማል? አሁንም አይሰማም አይደል? እፎዬ እኔ ትሰማለህ አሁን? ኦኬ እሺ። ፈይሰል አለ? ፈይሰል አህመድ። እሺ ሀቢብ ገብተው ዝም ሊሉ ነው የገቡት። ሙስሊሞች አውሩ እንጂ በቃ አስጨነቃቸው። አሁን መምህር ደግሞ እኛን ሲገልጡት በድንቅ አገላለጥ እንዴት ብለን ልንገልጥ ነው? አሁን በቃ አበላሹብን እኮ አሉ። ይህኛን አሁን እንዴት ብለን እንገልጸዋለን? እንደዚህ እሳቸው እንደገለጹት ከገለጥን አመሳሰል ለዘመናት ስንጠይቅ ነው የኖር ነው። አስቸጋሪ እኮ ነው። ለዘመናት እንዴት ብለን ስንል ኖረ። እኛ ላይ ሲመጣ እንዴት እናድርገው? ምን እናድርግ? ምን ይሻላል? እስካሁን ግን ምንድነው የተረዳ ነው? ሙስሊሞች ከአምላካቸው በላይ የክርስቲያኖችን አምላክ
ኡስታዞቻቸውና ሼኮቻቸው አጨመላልቀው በሰጧቸው የተሻለ ያውቁታል። ግን አጨመላልቀው ነው የሰጧቸው። አበላሽተው አጨማልቀው ልክ ከእስልምና እንዳይወጡ እውነትን እንዳያገኙ ብርሃን እንዳያገኙ አጨመላልቀው መጽሐፍ ቅዱስን አብክተው ስለሰጧቸው በየት በኩል ስላለ ይሰማሉ። ኢማጂን ቁጭ ብለው ኩጥባ ላይ የሚያስተምሯቸው ስለ ስላሴ፣ ስለ ነገረ ክርስቶስ፣ መጽሐፍ ቅዱስ እንደዚህ አይነት ነገር ነው። አላህ ይሮጣል፣ አላህ ከሌሊቱ 1/3 ሲቀር ይወርዳል፣ አላህ የአረፋ ቀን ይመጣል። ይህን ሰምተው አያውቁም ጭራሽ። እስኪ ሰምታችሁ ታውቃላችሁ ሙስሊሞች? ቀጥል ጄ ቀጥል። ይሰማል? ማይክን ከፍተሃል። አላህ የአረፋ ቀን እንደሚመጣ ታውቃለህ? እሺ የአረፋ ቀን እንደሚመጣ ታውቃለህ? አላህ አሁን ጥያቄ እኮ የኔ ነው። የአረፋ ቀን እንደሚመጣ ታውቃለህ? እስካሁን ያወራሁት ላይ እስኪ አንድ ጥያቄ መልስልኝ። አንድ የጠየቅኩህን መልስልኝ። የኔ ነው ጥያቄ ሊጠይቅ። የአረፋ ቀን እንደሚመጣ ክርስቲያኖችን ሄዳችሁ ሊጠይቅ ሚውት አድርግ። ቆይ ምንድነው? ክርስቲያኖችን ሄዳችሁ እንደዚህ ብላችሁ ጠይቋቸው ተብላችሁ ጥያቄ ጽፈው ያዘጋጁ ነው ይሰጧቸዋል። ጥያቄ ጽፈው ያዘጋጁ ነው ይሰጧቸዋል። ስለ እነሱ ከሚያስተምሯቸው ይልቅ የክርስትናን ጥያቄ አሸምድደው ነው የሚልኳቸው። በጣም ነው የምታሳዝኑት ሙስሊሞች። ከሆነ ለምን አትመልሱም? ይሄ ነው በ21ኛው ክፍለ ዘመን ከእንደዚህ አይነት ድንቁርና ብትወጡ ምኞታችን ነው። ሚዩት አድርገው ፍሪጅን በእናትህ። እሺ ሀቢብ አለ። አሁን ጥያቄን መልሱ። ኧረ ሚዩት አድርግ በእናትህ። ሀቢብ እሺ። መሐመድ አለ አሁን የገባው አለው። ኦኬ እሺ ሀቢብ ሰላም ነው። እንኳን ደህና መጣህ። ሰምተኸዋል ጥያቄያችንን? ቀጥል። እፎይ አንዴ ዲያቆን መሐመድ የምትባለው ደግመ ብልክ በብሎክ ሸኛለሁ። ደግመ ብልክ በብሎክ ሸኛለሁ። ስምህን ቀይር። ክርስቲያን ሆናችሁ የሙስሊም ስም ይዛችሁ መመጡ ተሳስታችሁ ብመጡ ተጠንቀቁ። እፎይ ማይክን አንሳ። ፎይ ሰላም ናችሁ? ሰላማችሁ? ለምንድን ነው የእኔ ስም ያደረገው? ፕሮፋይልና ስም በማድረግ አነሳዋለሁ እና አይ ኢንፎርሜሽን ለመስጠት ነው። ፎይ ኢንፎርሜሽን ለመስጠት የኔን ስም ለምን አደረግከው? ቅድሚያ ለምን ፕሮፋይሉንም የኔን አደረግ? ባለጌዎች ባለጌ አትሆኑ። እንደ ክርስቲያኑ ምገቡበት ነው ወቁ። ሌብነት እኮ ነው፣ ወንጀል እኮ ነው። ሰዎችን ኢሚቴት ማድረግ ማስመሰል ወንጀል ነው እኮ፣ ሌብነት እኮ ነው። በተለይም የክርስቲያን በተለይም ክርስቲያኑ ናችሁ የሙስሊም ስም ይዛችሁ መመጡ ተጠንቀቁ። እንደዛ መመጡ በጣም ስራችንን እያበላሻችሁበት ነው። እንደዛ የምታደርጉ ካላችሁ እነሱ እዛ ድራማ ይስሩ። እዚህ ለመግባት ገስት ብላችሁ ስማችሁን የሙስሊም አድርጋችሁ እንዳመጡብን እባካችሁ። እንድንሰራ ከፈለጋችሁ አትረብሹን። ያኔስ መሐመድ እንኳን ደህና መጣ። ሰላም ቆያችሁ? ደህና አለን። አይ ቲንክ አንተ አታም ነው ማላላ ይወርዳል ይወጣል ብለህ እኔ አላምንም። ኦኬ ሜቢ ጥያቄ አይመለከትም። አንተ ጥያቄ አለኝ። ጥያቄ ትንሽ ቆየት በልና ትጠይቃለህ። አይሻልም?
ቶፒኩ ላይ ትንሽ እንትን እንበል። ቀጥል። እሺ እሺ ልቀጥል። ቀጥልሽ። እናንተ ምሳሌ በእናንተ ማለት ነው ጥምቀት ከዛ በፊት ክርስቶስ ከመሞቱ በፊት በምን አይነት ነበረ ክርስትናን የምታገኙት? እስኪ ስለዚህ ግልጽ ብታደርገው። ኦኬ ክርስቶስ በስጋ ከመገለጡ በፊት ማለት ነው። ከዛ በፊት እኔ ከዛ በፊት ነበርኩኝ እንዴ? እኔ ከዛ በፊት ነበርኩ እንዴ? ምሳሌ ግርዛት ነው ምናምን ትላላችሁና ኦኬ ገባ። ሶስቱም አንድ ናቸው ትላለህ። ምሳሌ ሶስቱም አንድ ናቸው። ሶስቱም ሆኑ። ከዛ በፊት ክርስቶስ ከመገለጡ በፊት ጥያቄን ግልጽ ላድርግልህ። ክርስቶስ ከመገለጡ በፊት ሁላቸውም ሶስቱም አንድ ከሆኑ ከዛ በፊት የነበሩት ነቢያቶች ምን አብ ትላላችሁ፣ መንፈስ ነው፣ ወልድ ትላላችሁ። ኦኬ እሺ፣ መልካም። እሺ ጥምቀቱን ምን አገናኘው እዚህ ጋር? እኔ አሁን ጥያቄ የሆነብኝ ምሳሌ ከጥምቀት በፊት ክርስትና ምን ነበር? በምን ነበረ ሳትጠመቁም? አሁን ምሳሌ ተጠምቃችሁ በ40 ቀናችሁም ሆነ ተጠምቃችሁ ነው የምትነሱት፣ ክርስትና ነው የምትቀበሉት። ከዛ በፊትስ እንዴት ነበር? ከዛ በፊት የነበሩ ሰዎች መልካም መምህር አለው የተወሰነ በሉበት ነው። ይህ ዓለም ከተፈጠረ 7500 ዘመኑ ነው። ይህም ዘመን በሁለት ይከፈላል። አንዱ ዘመነ ብሉይ፣ ሌላኛው ዘመነ ሐዲስ ይባላል። አሁን ያለንበት ዘመነ ሐዲስ የሚባለው 2018 ዓመት ሞልቶታል ከልደተ ክርስቶስ ወዲህ ያለው ማለት ነው። ከዚያ ወደዚህ ያለው ደግሞ 5500 ዘመን ይባላል። ይህ ዘመን እስራኤል ዘነፍስ እስራኤል ዘስጋ በመባል ይታወቃል። እስራኤል ዘስጋ ማለት ከያዕቆብ ወይም ከአብርሃም ዘር የተወለደ ግዙራን የሆኑ ሕዝበ እግዚአብሔር ተብለው የሚጠሩ ማለት ነው። በዚያ ዘመን በሕገ ልቡና ኢትዮጵያውያን እግዚአብሔር እናመልክ ነበረ። በሕገ ልቡና ማለት ሌላውንም ሰው የተባለው ሁሉ በጠቅላላ ማለት ነው። ሕገ ልቡና ማለት የልቦና ሕግ አጥር ማለት ነው። ዝም ብሎ በተፈጥሮ ልክ ሕፃን እሳት አቃጣይ መሆኑን ሳያውቅ በሕገ ልቡና ግን ተረድቶ ከእሳት አካሉን እንደሚያረቅ ሁሉ አለማመን ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ አለመቀበል ራስን ወደ ጉድጓድ የመክተት ኃይል ስለነበረ፣ ስለዚህ ሰማይና ምድርን ያዘጋጀ አንድ ኃይል አለ ብሎ ማመን፣ ያ የምናምነው እምነት በሕገ ልቡና 3000 ዓመት ማለት ከኖህ ጀምሮ ዓለም በተፈጠረ በ2260 ምናምን ዓመት ጠፍቷል። ያ ሰባት ካት ይባላል። ከዚያ ጀምሮ ያለውን ግን እስከ ልደተ ክርስቶስ ያለውን ደግሞ ስንቆጥረው 3000 ምናምን ዓመት ይሆናል። ይህ 3000 ዓመት በሕገ ልቦና እግዚአብሔር ስታመልክ የነበረች ሀገር ናት ኢትዮጵያ። ግን ደግሞ ሕዝብ እግዚአብሔር ተብለን ተጠርተን እስራኤል ዘስጋ አልተባልንም፣ ከአብርሃም ዘር ስላልተወለድን ማለት ነው። ያ ነበረ። በጥቅሉ ግን በምን ያመልኩ ነበር? እንዴት አነዋወራቸው ነበረ? ሕገ ብሉይን ተቀብላ መስዋዕት ስትሰዋ የነበረች ሀገር ናት። እሷም ቅድስት ምድር ኢትዮጵያ ማለት ነው። ስለዚህ ሕዝበ እግዚአብሔር ለመባል በዚያ ዘመን በሕገ ልቦና እግዚአብሔርን ከመከተልና በስጋ ከአብርሃም ዘር መወለድ ሕግ ሆኖ ነበረ ማለት ነው። ስለዚህ ልክ ዛሬ ጥምቀት በሐዲስ ኪዳን የክርስቶስ ለመሆን ክርስቶስን ለመልበስ አገልግሎት እንደሚሰጥ ሁሉ ሕዝበ እግዚአብሔር ለመባል ግዝረት ብቸኛ አማራጭ ሆኖ በአብርሃም ተጀምሮ እስከ ልደተ ክርስቶስ በትውልዱ ሲቀጥል ነበረ ማለት ነው። በኋላ በልደተ ክርስቶስ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ተብሎ ግዙር ያልሆነ የሚለው ጠፋ። እስራኤል ዘስጋ ብቻ ሕዝበ እግዚአብሔር ሲባሉበት በነበረ ሁላችንም በጠቅላላ እስራኤል ዘነፍስ ተብለን ሕዝበ እግዚአብሔር ተብለን ተጠራን ማለት ነው። ስለሆነም ይህ ጥምቀት የሐዲስ ኪዳን መሰረት ነው። መስራቹን ባለቤቱ ክርስቶስ ነው። ዓላማውም ክርስቶስን የምንለብስበት ጎዳና ነው ማለት ነው። ስለዚህ በዘመነ ብሉይ በምን ነበረ ሕዝበ እግዚአብሔር የምትባሉት? በሕገ ልቦና እግዚአብሔርን ማምለክና ከዚያ ውጭ ግን በግዝረት ወይም ደግሞ ግዙር በመሆን በኩል ሕዝበ እግዚአብሔር እንሰኝ ነበር ማለት ነው። ግልጽ ከሆነ ይበቃል።
እሺ ግልጽ ነው ጥያቄው፣ ግን ግልጽ ነው መልሱም ግልጽ ነው፣ ጥያቄውም ግልጽ ነው። ግን እኔ አሁን ጥያቄ የሆነብኝ ደግሞ ሶስቱም አካል አንድ ከነበሩ ነቢያቶችን ሲልኩ የነበሩ ሶስቱም አንድ አካል ከነበሩ ይሰማል? አዎ ኦኬ፣ ሚውት አድርግና አዳምጥ። ጥያቄው ትክክል አድርገህ ባታመጣውም መልሱን አስተካክለን እንመልስ። አካል አንድ ነበሩ የሚባል ትምህርት ቤተክርስቲያን የላትም። ሶስት አካል ደግሞ እንደገና አንድ አካል የሚባል ትምህርት የለም። ሶስት አካል አለ፣ አብ ወልድ መንፈስ ቅዱስ ይባላል። ይህ ሶስት አካል አብ የራሱ ቅውም አካል አለው፣ ወልድ የራሱ ቅውም አካል አለው፣ መንፈስ ቅዱስ የራሱ የሆነ ቅውም አካል አለው። ቀዋሚ አካል የየራሳቸው አላቸው ስላልን ግን ደግሞ ሶስት አምላክ አንልም። ሶስት ማንነት አለ፣ አንድ ምንነት አለ። ማንነቱ የአካል ነው፣ ምንነቱ የአምላክነት ነው። አንድ ምንነት አለ፣ እርሱ አምላክነት ነው። ምንነት አለ፣ እርሱ አምላክነት ነው። ሶስት ማን እግዚአብሔር አለ። ስላሴ የሚለውን ቃል ለመረዳት አንድም ሶስትም ናቸው ብለን ስናስተምር ግራ እንዳይገባችሁ ቀለል አድርጎ ለማስረዳት ያክል ስላሴ አንድም ሶስትም ናቸው ማለት የሆነ ቀን አንድ የሆነ ቀን ሶስት እየሆኑ አይደለም። ስላሴ አንድም ሶስትም ናቸው ለዘላለም በስም በግር በአካል ሶስት ናቸው። ለዘላለም ለሆነ ወቅት አይደለም፣ ለዘላለም በባህሪ በህልውና በአገዛዝ ደግሞ ለዘላለም አንድ ናቸው። በባህሪ ማለት በገዥነት በአምላክነት በጠባይ ማለት ነው። ለዘላለም አንድ ናቸው። በህልውና ማለት ደግሞ አብ አባት ስለሆነ ከወልድ የቀደመበት ጊዜ የለም። ወልድም ልጅ ስለሆነ ከአብ ተከትሎ የመጣበት ጊዜ የለም። ሁሉም ትክክል ህልውናቸው ከም እስከሚባል የሌላቸው ናቸው። መነሻቸውም ራሳቸው መደራሻቸውም ራሳቸው ናቸው ማለት ነው። ይህ በህልውና ይባላል። በአገዛዝ ማለት ፍጥረትን በመፍጠር በማሳለፍ እንደዚሁ አንድ ናቸው። በስልጣን ማለት ደግሞ የአብ ስልጣኑ ከወልድ አይበልጥም፣ የመንፈስ ቅዱስ ስልጣኑም አያንስም። የወልድ ስልጣኑ በስጋ ስለተገለጸ ከአብ ከመንፈስ ቅዱስ አያንስም። በስልጣን አንድ ናቸው እንላለን፣ ለዘላለም እስከ ዘላለም ድረስ ማለት ነው። ስለሆነም አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ማን ፈጠረህ ተብለን ብንጠየቅ መልሳችን ስላሴ ነው። በማን ታምናለህ ከተባልንም በስላሴ ነው። ስላሴ ስንት ናቸው ሲሉን አንድም ሶስትም እንላለን። ማን ማን ይባላሉ ብለው ስማቸውን ከጠየቁን አብ ወልድ መንፈስ ቅዱስ እንላለን። አብ ማለት ምን ማለት ነው ብለው ከጠየቁን አባት እንላለን። የማን አባት ካሉንም የወልድ ወልድ ማለትስ ብሎ ለሚጠይቅ ሰው ልጅ፣ የማን ልጅ? የአብ። መንፈስ ቅዱስ ማለት ሰራጺ፣ ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አበን አሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ምንም ላጠይቆት አካላት ሶስት ብንል በባህሪ በህልውና በአገዛዝ በስልጣን አንድ አምላክ ብለን እናምናለን ማለት ነው። እንዴት ይሄ ይሆናል ካልከኝ በአንተ ህሊና የሚዳኝ አይደለም። ፈጠረህ እንጂ አልፈጠረህም። አንድ አምላክ ከሆነ እርግጠኛ ቆይ፣ እዚህ ላይ ደግሞ አንድ አምላክ ከሆነ ይቅርታ ልግባ አንድ ጊዜ በመሀል ይቅርታ። እሺ 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 በደንብ በዚህ ላይ እንድትይዙልኝ የምፈልገው እንዴት ነው እንደዚህ የሆነው ካለ አንድ ሰው እርግጠኛ 99% እርግጠኛ ነኝ ብሎ በፈጠረው ፍጥረት ላይ እንኳን መናገር አይችልም። ባመረትነው ሞባይል፣ በእጃችን ሰዓት፣ በሌላም በምንደርበው ጃኬት እርግጠኛ ሆነን ከዚህና ከዚህ የተቀመመ እንደዚህ የተደረገ ብሎ እርግጠኛ ሆኖ መናገር የሚችል ፍጥረት የለም። እኛ ባመረትነው ምርት እርግጠኛ መሆን ካልቻል ባመረተን በስላሴ እርግጠኛ ሆነን እንዲህ ነህ ይህን ትመስላለህ ይህን ታክላለህ አንልም። በእምነት ነው የምናውቀው። በእምነት ያመንነውን እርሱን እንገልጻለን ራሱን በገለጸበት መንገድ። ፈጣሪ ፍጡርን መርምሮ ቢያውቅ እንጂ ፍጡር ፈጣሪን መርምሮ ማወቅ አይችልም ማለት ነው። ስለሆነም እሱ መረዳት እንድትችል ነው። አሁን ጥያቄህን እቀበል ዘንድ ፈቃደኛ ነኝ። ሶሪ መሐመድ
መሐመድ አለ። ኦኬ ሲመለስ እንትን እንላለን። ወደ ቀጣዩ መሄድ እንችላለን። ሲመለስ ኦኬ የኔም እየተቋረጠ ነው። ሳክ ያደረገብኝ ነው። እሺ በጋ በደንብ ነው። እዚህ ላይ ግን እያወራ ነው። ይሰማችኋል? የኔ ይሰማችኋል? ቀጥል መሐመድ። ይሰማል። አሁን ጥሩ ነው። እሺ ከዚህ ላይ አሁን እኔ ጥያቄ የሆነብኝ ምን ነበረ? ተቀያየር እነዛን መላእክት ከክርስቶስ ከመገለጡ በፊት እነዛ መላእክቶች ሲላኩ የነበሩት አያውቁም ነበር። ግዝረትን ያመጡት ተጠምቀው እንደ ልጅ ለመሆን መጠመቃቸው። ለቋንቋው ይቅርታ ምናልባት እንዳላበላሽ ብዬ ነው እንትን የምለው ማለት ነው። ከእናንተ ገባ ብዬ ስለማላውቅ ማለት ነው። ኦኬ አይ አያውቁም አላሉህም እኮ መሐመድ። አያውቁም ሳይሆን ጥምቀትን እነኛ አያውቁም፣ ግዝረቱን እንደዛ እንትን የተባለው ይኸውልህ። አሁን እኔ አሁን ሙስሊሞቹም ካሉ እንድታስገባልኝ ነው። ሙስሊሞቹም አሁን ምሳሌ አንዳንድ በእንደዛው አለ ባህሪ ይቀያየራል ወይ? የአላህም ሆነ የእግዚአብሔርም ሆነ ባህሪ ይቀያየራል ወይ ነው አሁን ጥያቄ ሁለቱንም ጥያቄ ሆኖብኝ ነው አሁን ለእናንተም እየጠየኳቸው ያለሁት። ሙስሊም ካለ በዛው የሚያስረዳ ካለ ማለት ነው። ግቡ። ባህሪ የመቀየር ጉዳይ ሳይሆን በዛው ትመልሰዋል ራስ። ኦኬ እናንተው ላይ በዛው እንትንልና መምህር ቃሎት ያሰማልን። ባህሪ የመቀየር ጉዳይ አይደለም። የመቀየር ጉዳይ ሳይሆን ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31 እስከ 33 ወይም 32 አዲስ ቃል ኪዳን እንደሚገባላቸው ተናግሯቸዋል። አስቀድሞ ዘፍጥረት ምዕራፍ 12 ላይ ለአብርሃም የተሰጠው ቃል ኪዳን አለ። አሕዛብ በሱ እንደሚባረኩ ቃል ተገብቶለታል። በደንብ አስበው። ያ አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮት ነበረ። ሲጠብቀው ተስፋ ሲያደርገው ነበረ። ማያውቁት እንደዛ ምናምን ነገር ሆኖ ሳይሆን ቃል ኪዳን ተሰጥቶት አብርሃም አባታችን ያንን ተስፋ ሲያደርግ ነበረ። ዘፍጥረት ምዕራፍ 22 ላይ ልጁን ይዞ ሲሄድ ያንን ተስፋውን ተስፋ አድርጎ ስለሚጠብቅም ነው። ዘፍጥረት ምዕራፍ 17 ላይ ግዝረትም ሲሰጠው ሲበሰር፣ ዘፍጥረት ምዕራፍ 15 ላይ ስለሚያውቅ ነው፣ ስለማያውቁ አይደለም። ያውቃሉ። ተስፋም ያደርጉ ነበረ። ተስፋም እንደሚያደርጉ ሲጠብቁትም እንደነበረ ክርስቶስ በአዲስ ኪዳን ሲመጣ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ቀኔን ያይ ዘንድ ጥቅሱን ቃል በቃል ረስቼዋለሁ። አየም ተስፋ በቃል በቃል ራይለቴ አባታቸው አብርሃም የኔን የምወለድበትን ቀን ያይ ዘንድ ተመኘ ነው። ትንቢት ነው። ድሮ ደህና ነው። ያ ስለዚህ ያውቁ ነበረ፣ ሲጠብቁ ነበር። ወተፈሳ አየም ተደሰተም። አያ ተስፋ ሲያደርጉ ሲጠብቁት ነበረ። ሙሴ ዘጸአት ምዕራፍ 33 ላይ ወደ መጨረሻ አካባቢ ቁጥር ስትመለከት ልይህ ብሎ ሲመኝ ሲጠይቅ አታየኝም ጀርባዬን እንጂ ብሎ በምልክት ነግሮት ነበረ። መቼ እንደሚያየው በአዲስ ኪዳን እንደሚያየው። ለዚህ ነው በማቴዎስ ወንጌል ምዕራፍ 17 ላይ በስጋ ሲገለጥ ክርስቶስን አይቶታል። ሲመኘው ሲጠይቀው የነበረውን ማለት ነው። ጀርባዬን ሲለው በኋላ ታየኛለህ፣ በስጋ ስገለጥ ነው። በስጋ እንደሚገለጥ ተስፋ ትንቢት ሲናገሩ ነበረ። ኢሳያስ ምዕራፍ 53 ስትመለከት፣ ዳዊት በመዝሙሩ ምዕራፍ 2 ስትመለከት፣ ምዕራፍ 7 ምዕራፍ 110 ከቁጥር 1 ጀምሮ ስትመለከት፣ ሰለሞንን ስትመለከት ትንቢት ሲናገሩ ሲጠብቁትም ነበረ። ግዝረት ለአብርሃም ተሰጠ። ያ ልጅነት በዛ ስለነበር ማለት ነው። አይምን የእስራኤል ኮቨነንት ውስጥ የሚገቡት ለአብርሃም የተሰጠው ቃል ኪዳን ስለነበረ በአባታችን አብርሃም ደግሞ ያንን ተስፋ ስላደረገ፣ ምክንያቱም አሕዛብ በአንተ ይባረካሉ ስለተባለ በእሱ ዘር እንደሚባረኩ ሮሜ ምዕራፍ 9 ላይ ከቁጥር 5 ጀምሮ ይህንን ያመጣዋል። የአብርሃምን የጨዋይቱንና የአጋርን ታሪክ ያመጣውና ከዛ ገላትያ ምዕራፍ 3 ላይ ደግሞ ከቁጥር 24 ጀምሮ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ እንግዲህ ወንድ ሴት ባሪያ ጨዋ የለም፣ ሁላችሁ አንድ ሰው ናችሁ፣
የክርስቶስ ከሆናችሁ እንግዲያውስ እንደ ተስፋውም ቃል እንደ አብርሃም የአብርሃም ልጆች ናችሁ ይላል። እንደ ተስፋውም ቃል ወራሾች ናችሁ፣ የአብርሃም ልጆች ናችሁ ይላል። የአብርሃም ልጆች ለምንድን ነው የተባልነው? አስቀድሞ ለአብርሃም ተስፋ ስለተገባለት ነው። ማያውቁ ሆነው አይደለም ማለት ነው። ስለዚህ ባህሪ ተለውጦ ምናምን ነገር ሳይሆን አስቀድሞ ተነግሮታል፣ ቃልም ተገብቶለታል። እናንተ ጋርም እኮ አለ። ሙሐመድንም ሜቢ እንዴት እንዳያው ባላቅም ሸሪያ በሙሳ ጊዜ የነበረ ሸሪያ፣ በሌሎቹ ነቢያት ጊዜ የነበረ ሸሪያ፣ በመሐመድ ጊዜ ራሱ ለምሳሌ ዘወጀል ሙታ አሁን ይካሄዳል። ሳይ ሙስሊም 1406 ላይ መሐመድ ለምሳሌ ሙታን ፈቅዶ ነበረ። አንተ ሙታ ታደርጋለህ? አሁን አላደርግም። ኦኬ። ስለዚህ አላህ ባህሪው ተቀይሮ ነው ማለት ነው። በመሐመድ ጊዜ ግን ይደረግ ነበር። አይ እኔ ማዝህ ላይ እኮ ጥያቄ አለኝ። የራሱ አላህ ስብሐነሁ ወተዓላ ቁርአንን በሚያምር ድምፅ ይቀራው ነበር ይላል። አንድ ቦታ ላይ ባለፈው አንተ አዝዝ ትከራከርበት ነበር እና እንደዚህ ያሉ ነገሮችን እየሰማሁ ነው። አሁን በመስማት ነው አሁን ይህን ጥያቄ የጠየቅኩት። ገባ? ከዛ ከሆነ ለምን ለአባታችን አደም ከዛ ጀምሮ ለምን ቁርአን አላወረድም ብዬ የምጠይቃቸው ጥያቄዎች ነበር ለሙስሊሞች ራሱ ማለት ነው። ለማንኛውም ተስፋ አድርግና፣ ስለዚህ እንደ ስም ከሆነ ሎክ ክርስቶስ በስጋ እንደሚወለድ አስቀድሞ ትንቢቱ ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርና በዘሯ በልጅን ያ የሚለው ይመጣና ለክርስቶስ ይሆናል። ክርስቶስ በስጋ እንደሚመጣ ትንቢቱ ነበረ። ክርስቲያን የሚለው ስም ሞር ፎከስ የምታደርገው እዛ ላይ ከሆነ ግን ክርስቲያን የሚለው ትንቢት ሲናገሩ ነበረ ክርስቶስ እንደሚመጣ። ትንቢተ ኢሳያስ ምዕራፍ 56 ላይ ከቁጥር 3 ጀመረ ስትመለከት በቤቴና በቅጥሬ ውስጥ አዲስ ስም ይሰጣል ብሎ ይናገራል። ትንቢት ነበረ። ቀደም እንዳልኩ ኤርሚያስ ላይ አስቀድሞ ቃል ኪዳን ገብቶላቸዋል። አዲስ ቃል ኪዳን በሕጉ መሄድ ስላልቻሉ አዲስ ቃል ኪዳን እንደሚሰጣቸው፣ በቤት ውስጥ ደግሞ አዲስ ስም እንደሚሰጥም በትንቢት ተነገረ ማለት ነው። ክርስቶስ በስጋ ሲገለጥ ግን ቤተክርስቲያኑን መሰረተ። ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያኒቱን መሰረተ። በቤተክርስቲያኒቱ አዲስ ስም ክርስቶስ የክርስቶስ ተከታይ የሚለው ያ እኛ ያዝነው ማለት ነው። አዲስ ስም ተሰጠን ማለት ነው። ስለዚህ ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ያንን ስም ይመጣል። ትንቢት ነበር፣ አስቀድሞ ያውቁት ነበር፣ ሲጠብቁትም ነበር ማለት ነው። ኤሬስ ቶፒክ እያሉ ነው። እሺ ወደ ቶፒኩ አንድ መለስ አድርገው። ይቅርታ ሰዓታችሁን ቀጥሉ። አይ ችግር የለውም ችግር የለውም። ማምድ ቶፒካችን ላይ እንመለስና ወደ መጀመሪያ ይዘነው ወደ ነበረው ቶፒክ እዛ ላይ የተወሰነ እንበልበት። አቢል ፈታ ወይ ሰላም ነው? እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። አላህ የት ነው ያለው ብለህ ነው የምታምነው? ሁሌም ጠያቂ ናችሁ እናንተ። አንዴ እስኪ ልጠይቅ፣ እስኪ አንዴ ጠይቃለሁ። በኋላ ረጅም ሰዓት መለስንለት። ከዛ ደግሞ እኛን ጠይቅና አንተ ደግሞ ትቀጥላለህ። እኔ አሁን ለምሳሌ 3 ቀን ገብቻለሁ። 3 ቀን ትጠይቃለህ፣ ችግር የለውም። አሁን ቶፒካችን ሽፍት ስለሆነ እንመለስና ወደ አንተ ደግሞ እንመለሳለን። አላህ የት ነው ያለው ብለህ ነው የምታምነው? አጭር ቃል ብቻ ናት ልጠይቃችሁ። እኔ ብዙ ቀን ገብቻለሁ። ወላሂ ምን ሁሌ ተሳድበህ መጥፎ ነገር ተናግረህ ነው የምትወጣው? መልስ ከሌለ ቶፒኩን ሰምተዋል? እንዳይረሳ ነው ቶፒኩ። ቃላት ብቻ ሊጠይቃችሁና እሱ መልሱልኝ። እኔ ተማሪ እኮ ነኝ እንዴ፣ መማር ፈልጋለሁ። ቀጥል። እሺ ዛሬ ቶፒካችን ሊያስነቁን አልፈለጉም። እኔ ወላሂ መማር ፈልጌ ነው። ስለዛ እኔ ጥያቄ የምጠይቅ ከሆነ ከኡስታዞች ጋር ጠይቁ። ግን እኔ መማር ስለፈለግ ጥያቄያችን መልሱ። ቀጥል። እሺ ግርዛት በክርስትና ኃጢአት ነው? ግርዛት በክርስትና ኃጢአት ነው ወይ?
ኃጢአት አይደለም። በእስልምና ግን ግርዛት በቁርአን ላይ ተዋዟል። ለእኔ ብቻ መልስልኝ። ስለ እኔ በኋላ ያንን ብቻ መልስልኝ። ቁርአን ላይ ለምሳሌ ያለህን ፍጥረት እንዳቀየው ይላል። ቁርአኑን ተውና ያንን መልስልኝና ንቅሳትም ሆነ ምንም ነገር ቀጥላል። ጥያቄውን በዛው ፓራላል እንድትሄድ እናንተ ጋር ምንም አካል ላይ ኢቨን እንስሳትን ጆሮ መቁረጥ እንትን ማለት እንኳን ገሃነመ እሳት ይከታል። ተገረዙ የሚል አንድ ጥቅስ ካለ ትሰጠኛለህ። አንድ ጥቅስ ግርዛት ግዴታ ነው ብላችሁ ስለምታምኑ ግርዛት ግዴታ ነው ብላችሁ ስለምታምኑ ማለት ነው። አንድ ጥቅስ ብቻ ፈልጋለሁ። ከዛ ከሌለ ቁርአን ውስጥ ግን ከተገረዝክ ገሃነም ከሚገቡት አንዱ ትሆናለህ ማለት ነው። ቀጥል ጥያቄ ካላስ የአንተን ጥያቄ መልስልኝ፣ እኔ መልስልሃለሁ። ችግር የለውም። እሺ ግርዛት በክርስትና ኃጢአት ነው? ኦኬ አይደለም ተባለ። አይደለም ከተባለ ዘዳግም ምዕራፍ 23 አንደኛው ላይ አንብብልኝ። ሀያ ክፈት። ኡስታዝ ነው እንዴ? ወንድሙ ነህ እንዴ? እኔ መልስልኝ። አንተ ጀግና ነህ። ማሚያር እኔ በቃ በአንተ ትምህርት ምን አገናኘው ታዲያ? እኔ መልስልኝ ብቻ ምን አገናኘው ታዲያ? እሱ እሺ ልክፈትሽ ለኔ አለኝ። ልክፈት ታዲያስ ግርዛት ይላል እሱ። ዘዳግም ምዕራፍ 23 ስለ ግርዛት ነው የሚያወራው። አንደኛው ምዕራፍ ላይ ዘዳግም ምዕራፍ 23 አንደኛው ቆለጡን የተቆረጠ ቆለጡን የተቀጠቀጠንና ብልቱን የተቆረጠ አንተ ቆለጥን አስቀጥቅጠው ነገር ሲገርዙ ቆለጥን አኮላሽተውታል፣ ቀጥቅጠውታል። እሺ ቆለጥ የሚለውን ታውና ችግር የለውም። መጽሐፍ ቅዱስ ነው ያለው፣ ችግር የለውም። እሺ ብልቱን የተቆረጠ ወደ እግዚአብሔር ጉባኤ አይግበላል። ብልት ተቆርጧል። ቆይ አንተ ስትገረዝ ብልትህን የቆረጡት ወይንስ ሸለፈትህን የቆረጡት? ስለኛ ታውና ይህንን ብቻ መልስልኝ። ማስረጃ ከሌለ ማስረጃ ላምጣልህ። ምንም እኮ ማስረጃ ከማምጣት አይጠበቅም። ክርስቲያን ልጅ ሆኖ ከተገረዘ ኃጢአት ነው ማለት ነው። መገረዛት በእናንተ ይፈቀድም ማለት ነው። መመር ሄዱበት። እኔ ማስረጃ አለኝ። በትልቁ አድርጉኛ። ታዲያ ማስረጃ አለኝ። በትልቁ አድርጉ። ቆይ መልስ አይደል የፈለግከው? አሁን ተማሪ ነኝ ነው ያልኸው። ተማሪ ደግሞ መምህሩ ጋር ከህግ ውጭ አይከራከርም። ያልገባውን አብራሩልኝ ብሎ ጥያቄ ይጠይቃል። መልሱን ሲያገኝ ደግሞ ያን መዝግቦ ይይዛል። ተማሪው ራሱ በመምህሩ ቦታ ራሱን አስገብቶ ካወራ ያው ተማሪ ነኝ ያልኸው ቃል ይፈርሳል ማለት ነው። እንዲያ እንዳይሆን መልስ እንስጥ። በደንብ አዳምጥ። አሁን አንተ መልሱን በማስረጃ ቢሆን ይሻላል። በማስረጃ ቢሆን ይሻላል። በማስረጃ በማስረጃ ነው የምነግርህ። አዳምጠኝ። ቆይ እሺ። አሁን አንተ ኑሮ የምጠቅሰው ዘዳግም 23 ብለህ ያነሳኸው በጥሬ ዘር ብቻ ሳይሆን በትርጓሜም ነው የተማርነው እና የሆነ የተደበቀ ትልቅ ሰው የማያውቀው ኢኮኖሚር ነው የምትሉት። እንደዚህ ያለ ነገር አይደለም ያመጣኸው እና ዘዳግም ማለት የተደገመ ህግ ማለት ነው። ሙሴ ከጻፋቸው 5ቱ መጽሐፍት አንዱና 5ኛው ነው ኦሪት ዘዳግም። ኦሪት ዘፍጥረት፣ ዘጸአት፣ ዘሁልቁ ከተባለ በኋላ ቀጥሎ የሚገኝ ዘዳግም በመባል ይጠራል። ድጋሚ ህግ ማለት ነው። ብሉይ ኪዳን አልነ እንዲ አሁን አልኩኝ። እዚያ ከማብራሪያው ላይ እዛ ውስጥ ነው አለው። አናምንበትም ነው ወይ? አሁን እያሉ ያለሁት ምንድን ነው ስል የነበረው። ቆይ አንተ ጋር እንኳን በኋላ አወራለሁ። አብዲል አዳምጣቸው። ቀጥሉ። እውቀትህ ቁንጽል እንዳይሆን በመላት ነው እያስረዳሁ ያለሁት። አሁን የብሉይ ኪዳንን አናምንም እያልሁ አይደለም። ዘዳግም ማለት ከሙሴ መጻሕፍት 5ኛው ነው እያልሁህ ነው። በዛው እንድትይዝ ነው። ታሪክ የሌለው ሰው እስኮቼ እንደሌለው መኪና ነው የሚሆነው እና ወደኋላ ማየት እንድትችል ታሪኩን ላስረዳህ ብዬ ነው። እሱን ነው የጠቀስኩት። አልፈልግም እኔ አሳዩኝ ብቻ። ኦኬ ጎበዝ በል እሺ። 7,000 ሰው እያየ ነው መልሱ። አዳም ተረተው ኧረ በቅዱስ አዳም የማየዋለሁ። ይገርም። ስለዚህ ቆይ ሰው የተከበረ ፍጥረት ስለሆነ አክብረን እየመለስን ነው። ለማድመጥ ሞክር እሺ።
በዘመነ ብሉይ በኃጢአት ግብር ይተዳደሩ የነበሩ ሰዎች በዝሙት ግብር በልዩ ልዩ ባላስፈላጊ ታሪክ ራሳቸውን ሲመሩ የነበረ አሁን ያነሳው ከኛ መጽሐፍ ከኛ ሃይማኖት ስለሆነ የጠየቀው ዘዳግም ምዕራፍ 23 ቁጥር 7 አንድምታውን አውጣና አነበው እና በዚህ ቅዱስ ከአንደኛው ጀምር ከአንደኛው ይነበብ ከአንደኛው ጀመርና እስከዛ ድረስ አነበዋለሁ። ችግር የለውም። ክፈትልኝ ብቻ እኔ አነበዋለሁ። አሁን እኛ ለማውጣት አይመቸንም፣ እየጠቀስንልህ ነው። ሂድና ከዚህ አንብሽ። አራተው ሰው በሕግ አምላክ እውነታውን አውሩ እንዴ! ምንድን ነው እሱ? ነው ባይ ናሲ ምንድን ነው የምትለው? ለክርስቲያኖች ግን ሀሳቡን ልጨርሰውና እሱ ላሳያችሁ። በቃ እሺ ላሳያችሁ። ከላስ ማስረጃ ከኔ ከላስ ማስረጃ ከኔ አሳየን። ገሩ ትልቅ ተአምር ሊያሳየን ነው። ትልቅ ተአምር ሊያሳየን ነው። ጉድ ነው። ልንዋረድ ነው። መዋረዳችን ነው። በቃ ትልቅ ተአምር ሊያመጣ ነው። ያ ከውስጣቸው ከዛ የተማረው ስለሆነ አትፍረዱበት። የዘወትር ጥያቄያቸው ነች። ስንት ቀን ተመልሶላቸው ማይሰሙ ጉዶች እንትን ነው። አትፍረዱባቸው። የእስልምና ትልቁ ዓላማቸው ገነት ውስጥ የመቶ ወሲብ ጉልበት ተሰጥቷቸው በቀን 70 ምናምን ችኮችን ድንግልናቸውን አላህ ይመልሳል። እነሱ መደርመስ ነው። ታዲያ እንዴት ነው እሱ ብልት ተቆረጣ ገባም ከተባልኩኝ ክፈተው በትልቁ አድርጉኝ። በትልቁ በዚህ አይታይም። ቆይ ምንድን ነው ትልቁ ላይ ነው? ያው ትልቁ ላይ አድርጌ ያለ ስለሆነ የምታሳየን። እሺ ክፈቱልኝ። ታዲያ አይታዩ። በዚህኛው አይታይም። አልታይ ስትል እናሰፋለን። አሁን ትልቁ ላይ ነው። ባናት ያው ትልቁ ላይ አድርጌ ያለ መጽሐፍ ቅዱስ የላችሁም እናንተ ወንድም? ትልቁ ላይ አድርጉኝ ብለህ ነበረ። ትልቁ ላይ ነው ያለው። አሁን ማስረጃውን ክፈትና አውጥተህ አሁን የከፈትከውን ክፈተው። አሁን የከፈትከውን ክፈተው። ጠብቅ ያላ ሹት ስክሪን ብለዋለ። ጠብቅ ሹት ስክሪን ሆኗል። ችግር የለውም። ክፈተው። አሁን የከፈትከውን አተመለስ። ክርስቲያን አለ ያለውኝ ዘወትር ከቂጥና ከብልት የማይወጡ ጉዶች ምን እንደሚሻላቸው እንደው። ይህም እንግዲህ ከነዛ የተማረው ነው ይዞ የመጣው። በነገራችን ላይ ቁንጽል ሀሳብ አንጠልጥለው ይመጣሉ። ፖለቲክስ አሁን ይችን በአቅሟ ፖለቲካ ልሰራ እኮ ነው የገባችው። አልሆን ብሏት ነው እንጂ አሁን ዞሮ ዞሮ እሺ፣ ቶፒካችን ላይ እንመለስ። ልጅ ሙባ አለ። ልጅ ሙባ ሰላም ነው? እንኳን ደህና መጣህ። ማን ጥያቄ ነበር? አረ መልሱልን። ዛሬ እኛን ጥያቄ አላህ የት ነው ያለው ብለህ ነው የምታምነው? ልጅ ሙባ አላህ የት ነው? ጥያቄን መልስልኝ ነው። ልጅ ሙባ መዊት አንተ መልስልኝ። ይሄን ኦኬ። ሀያ ምኑን ልማት ጠይቀኝ። አንተ መውት። እሺ ብልቱን ታውቀው እንዴ? ይኸውልህ ቁላው የተቀጠቀጠና ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባላል። ለምንድን ነው? ኃጢአት ነው። ጉባኤ ማለት ምን ማለት ነው? ራስህ ማውቅ አለበት። ጉባኤ ምንድን ነው? እግዚአብሔር ምንድን ነው? ምንም ፈጣሪክ ነው። መልካም። ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? መልስልኝ። ይሄንን የለም ብለህ ነበርኩ መጀመሪያ። ችግር የለውም። ጉባኤ አይግባ ነው የሚከፋው ወይንስ ገነት አይግባ ነው የሚከፋው? ግርዛት በክርስትና ኃጢአት አይደለም ብላ ነበር። ኃጢአት እንደሆነ እዚህ ጋር መሳት ብሏል። ጎበዝ። እሺ ጉባኤ አይግባ የሚለው ነው የሚከፋው ወይንስ ገነት አይግባ የሚለው ነው የሚከፋው? እንዲህ ይሄ ብቻ መልስልኝ። የለም ብላኝ ነበርኩ። ማስረጃ መጣለህ። ይሄ ምንድን ነው አሁን? እሺ ይሄ አግባብ ነው ብለህ ታምናለህ? ይሄን ፈጣሪ ብለህ ታመልከዋለህ? ኦኬ ግርዛት የሚለውን እስኪ ያሳየኝ። የቱ ጋር ነው ግርዛት የሚለው?
የተገረዘ ጉባኤ አይግባ የሚለውን አሳየኝ እስቲ። ንጽጽር አቆማለሁኝ። የተገረዘ ጉባኤ አይግባ የሚል ካለ አሳየኝ። በትልቁ አድርገኝ ታዲያ፣ በትልቁ አድርገኝ። ሁሉ ሙሉ አይታየም እኮ እዚህ ጋር ወይ ይታያል እኮ እዛ አደርግ። የተገረዘ ጉባኤ አይግባ። አዎ ኦራይት እሺ ኦኬ መልካም። የተቆረጠ የሚለው ማለት ምንድን ነው? የተቆረጠ ምንድን ነው? መቆረጥ ምንድን ነው? ችግር የለውም። አንተን ሲያስገርዙ ቁላህን ቀጥቅጠው ነበረ? ብልትን ቀጥቅጠው ስለኔ ተው፣ ስለኔ አይመለከተኝም። ስለ መጽሐፍ ቅዱስን አውራ እኮ። ግርዛትን የሚመለከት ነው ስላልክ አንተ ተገርዛል አይደለ? ተገርዣለሁ። ተገርዛላ? ችግር የለውም። አንተ ተገርዛል። ቁላህን የቆረጡት አንተ አይ እሺ፣ ተገርዛል። ሸለፈትህን የቆረጡት ወይንስ ቁላህን የቆረጡት? እሺ ተው፣ ዝም በለው። ይሄን ስለኔ ተውና አንተ ተገርዛል ወይ ነው? ዝም አልልም። ጠይቀሃል እኮ ቁላህ ተቆርጧል አልተቆረጠም? እንደዛኛው ውስጣዝህ ቁላህ ተቆርጧል አልተቆረጠም? ከተቆረጠ አስጨንቋችኋል እና የጥያቄ የምን ስድብ ነው የምታወራው? ግርዛት ነው ብለሃል። ግርዛት ነው ውስጣዝህም አስጨንቆታላ። እንትኑን ሰልበውታል መሰለኝ። ቁላህን ሰልበውታል። ችግር የለውም። ራሴ ነው ተቆርጦብሃል። ስማ አዳምጥ ስማ ትበል። አልተቆረጠም። ተገርዣለሁ እያልክ አልነበር እንዴ? ለምን ዋሸን? አንድ ሰውዬ ተገርዣለሁ ቁላና ብልት ይለያያል። ቁላ አልከኝ እኮ ቁላ